ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። ወቅታዊና እውነተኛ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያና ሱዳን ድንበር አካባቢ በአዲስ መልክ ተቀሰቀሰ ስለተባለው ትጥቃዊ ግጭት የሚወጡ መረጃዎችን እንደወረደ ከመቀበል ይልቅ በአንክሮና በጥንቃቄ መመልከት እንደሚያስፈልግ ታዋቂው የፖለቲካ ተንታኝ ሬኔ ሌፎርት አሳስበዋል። ተንታኙ በይፋዊ የኤክስ ገጻቸው ባሰፈሩት ምልከታ ጉዳዩን በጥርጣሬ እንድንመለከት ከሚያደርጉት ምክንያቶች አንዱ የፌዴራል መንግስቱ በጉዳዩ ላይ የያዘው ፍጹም ዝምታና በሌላ በኩል ደግሞ ከህወሓት ወገን የሚወጡ መረጃዎች ታማኒነት አጠያያቂ መሆኑ እንደሆነ ተጠቁሟል። እንደ ተንታኙ ገለጻ ውጊያው ተካሄደ በተባለበት በሸረሪና በአካባቢው እንደታየው ከሆነ የተሳተፉ አካላት የኢትዮጵያ መከላከያ ሰራዊት፣ አዲስ አበባን የሚደግፉ የአማራ ሚሊሻዎችና ሙሉውን የትግራይ ኃይል ሳይጨምር የትግራይ ሰራዊት አርማ ሰባኮር ሊሆኑ እንደሚችሉ አመላክተዋል። ሆኖም ግን የሀገሪቱ መከላከያ ሰራዊት በዚህ ግጭት ውስጥ በትክክል እጁን ስለመክተቱ እስካሁን በግልጽ የወጣና የተረጋገጠ ነገር አለመኖሩን ነው ሌፎርት ያስረዱት። ሬኔ ሌፎርት አሁን በድንበር አካባቢ እየታየ ያለውን ሁኔታ በተመለከተ አሜሪካንና የአውሮፓ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ግጭቱ እንዳይባባስ እያደረጉት ያለው ከፍተኛ ጫና ቢኖርም ይህ ክስተት ሰፋ ብሎ አጠቃላይ የአፍሪካ ቀንድ ቀጠናን ሊያጋይ የሚችል አዲስ አውዳሚ ጦርነት ጭስ ሊሆን ይችላል የሚለው ነው በማለትና ነገሩ ያዙኝ ባይነትና የኃይል ፖለቲካ ማሳያ ሊሆን እንደሚችል ሲሆን ማለትም ሸምጋይ አካላትን አስገድዶ በራፋ ላይ የቆመውን የፖለቲካ ማነቆ በድርድር ጠረጴዛ ለመፍታት ታስቦ የተተኮሰ የማስጠንቀቂያ ተኩስ ሊሆን እንደሚችል ይገመታል ሲሉ ሀሳባቸውን አስፍረዋል። ቀጣይ መረጃችን እንደሚከተለው በኢትዮጵያና በኤርትራ ድንበር አቅራቢያ የሚገኙ የሁለቱም ወገን የአካባቢ አስተዳዳሪዎችና የህብረተሰብ ተወካዮች የተሳተፉበትና የህዝብ ለህዝብ ወንድማማችነት ለማጠናከር ያለመ ፕሮግራም በትግራይ ክልል ወሰን ውስጥ መካሄዱን የክልሉ ሚዲያዎች ዘገቡ። መድረኩ በተለይም የድንበር አካባቢ ህዝቦች ታሪካዊና ባህላዊ ቁርኝት መሰረት በማድረግ በሂደት ያጋጠሙ መሰናክሎችን አልፈው ወደ ተሻለ ሰላምና የጋራ ልማት ለመሸጋገር ያለመ እንደነበር ተገልጿል። በመድረኩ ላይ የተገኙት የጉሎ ማህድ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኪ ባደረጉት ንግግር የኤርትራና የትግራይ ህዝቦች የታሪክ የአመጣጥ የባህልና የማንነት ቁርኝት ያላቸው መሆናቸውን አበክረው ገልጸዋል። ህዝቦቹ ተለያይተው ከሚቀመጡ ይልቅ በእጁ ያለውን ባህላዊና ታሪካዊ አንድነት ተጠቅመው በጋራ ሊሰሩ ይገባል ሲሉም ጥሪ አቅርበዋል። በድንበር አካባቢ የሚኖሩ ህዝቦች የዕለት ተዕለት ህይወት ከትስስር ውጭ ሊታሰብ እንደማይችል የጠቆሙት አስተዳዳሪው ዘላቂ ሰላም የሚረጋገጠው የህዝብ ለህዝብ ግንኙነት ሲጠናከር እንደሆነ አብራርተዋል። በኤርትራ በኩል የሰንአፌ ዞን አስተዳዳሪ የሆኑት አቶ እንድሪስ አሊ በበኩላቸው የሁለቱ አካባቢዎች ህዝቦች ላለፉት ጊዜያት በጋራ ከመስራትና ከመልማት ተቆጥበው መቆየታቸውን አስታውሰዋል። ያጣነውን የእድገትና የሰላም እድል ለመመለስ ጊዜው አሁን ነው። የቀደሙ ጉድለቶችን በማረም የጋራ ኃላፊነትን በመሸከም ማረጋገጥ ይጠበቅብናል በማለትም ተናግረዋል። አስተዳዳሪው አክለውም በህዝቦች መካከል ያለው ተፈጥሯዊ ትስስር በፖለቲካ ውጣ ውረዶች ምክንያት ሊበጠስ እንደማይችልና የጠፋውን ጊዜ ለማካካስ በጋራ መስራት እንደሚገባ አስገንዝበዋል። የትግራይ ምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይሌ በሰጡት ማብራሪያ የሁለቱ አካባቢዎች ህዝቦች ታሪክ በፈተናዎችና በጋራ ትግሎች የተሞላ መሆኑን አንስተዋል። በዘገባው መሰረት ይህ መሰሉ መድረክ በድንበር አቅራቢያ የሚኖሩ ህዝቦችን የዕለት ተዕለት ህይወት ለማቅለልና በቀጣይነት ለሚሰሩ የሰላም ስራዎች መነሻ እንደሚሆን ታምኖበታል። የሁለቱም ወገን አስተዳዳሪዎች በጋራ መድረክ ላይ ተገኝተው የሰጧቸው አስተያየቶች ከዚህ ቀደም የነበሩ የፖለቲካና የድንበር ውጥረቶችን ወደ ጎን በማለት በህዝብ ለህዝብ ግንኙነት በኩል ሰላምን ለማጽናት የሚደረግ ጥረት አካል መሆኑ ተመልክቷል። ለዛሬ የፈጠነ ሚዲያ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። ወቅታዊና እውነተኛ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ።